ሰምተኸዋል ወይ? ወንድም ምን እንዳለ ሰማህ? ይህ ቦታ ጠባብ ነው እያለኝ ነው። ስንት ተክል እንዳለ እዚህ ውስጥ አላየህ? ስማ 500 ካሬ ላይም ይኸውልህ 1000 ካሬ ላይም የሚኖረው ሰውዬ ሜትር ከ50 አልጋ ላይ ነው ልጅ የሚያስረግዘው። ልጅ የሚሰራው 1 ሜትር ከ50 አልጋ ላይ ነው። ያ ግቢ የምታየው ያ ሁሉ መኪና የምታየው ያ ሁሉ ሳሎን ጋጋታ የምታየው ዝም ብሎ አርቲፊሻል ነው። ዋና የባልና ሚስት ያው አልጋው ነው። ይሄም እንደዚህ ነው። ብዙ ነገር ያለች ትንሽ መሆኗ ሰው ብዙ ነገር ይዛለች። የሸንኮራ ሾክ ወጋኝሽ ሰምተኛል። አግባና ሜትር ከ20 አልጋ ላይ አንድ ልጅ እንዴት እንደሚወለድ ታየዋለህ። ትንሽ አልጋ ነው አንድ ክፍል ቤት ውስጥ ሰምተኛል። ታናናሾች ካሉታል ያው ኩልን እንበልና እንዳርግ እናንተ ሲልክ ስሜት ሞቶ እንዳው ፈራውታ እንዴት ትላለህ? አንዳንድ ሰው እኮ ያው ሄዳር ሄዳር መናውሮት አንዳንዴ ይሞታል እኮ ሲል ካልቀሰቀስከው ስሜትን እንደምንም ካልቀሰቀስከው ስሜትም ይሞታል። አግባ። 2 ታናሾች ቀድሞ አግብተዋል። አንደኛው ሞፈፌ ስለሆነ እሱም ቀስ ብሎ ያገባል። አሁንም አለማግባት ግዴታ ነው። ኧረ እና እየሰማህ ነው አይደል?